robaantena oltallaino በጣም ደስ የሚል እግዚአብሔር ይመስገን ሰውም እግዚአብሔርም አንድ ላይ ሆኖ የተገኘ ትልቅ ድል የተሰማኝ ደስታ በጣም ላቅ ያለ ነው። የደስታ እንባ ቁጭ ባልኩበት የደስታ እንባ አፈስ ነበር። አይቼ በሞት ይያልኩ ነው እኔ እንደራሴ ማለት ነው። የሰው ልጅ በከፍተኛ ጉጉት የሚጠብቀውና ትልቅ ተስፋ ያደረገበት ነገር ጅማሮ የግብ ያህል ያስደስተዋል። የማረቆ ልዩ ወረዳና የአካባቢው ማህበረሰብም የደስታ ምንጩ ይኸው ነው። ነገን ዛሬ ማየት የንጋትን ጎህ መመልከት ታላቅ ብስራት ሰኔ 7 ቀን 2017 ዓመተ ምህረት ለልዩ ወረዳውና ለአካባቢው ማህበረሰብ ልዩ ቀናት የጋራ አድቢ መዶ አጠቃላይ ሆስፒታል የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው የክልሉ የሕዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ወይዘሮ ፋጤ ሱሩሞሎን ጨምሮ ሌሎች አመራሮች የአካባቢው ነዋሪዎች ጥሪ የተደረገላቸው እንግዶች በቦታው በታደሙበት ስራው በይፋ ተጀምሯል። ይህ ሆስፒታል የመልማት ፍላጎት የትጋት ጥረት ብቻ ሳይሆን የሰላም ፍላጎት የወለደው የአንድነት ውጤት ነው። ለየትኛውም እቅድ ስኬት ለማንኛውም የህይወት እንቅስቃሴ ውጤት መሰረቱ ሰላም ነው። በአካባቢው ተከስቶ የነበረውን ውጥረት የሰላም እጦት በመፍታት በአንድነት ወደ ልማት የሚል ህብረት እንዲፈጠር ያደረጉ አባቶችም ተመስግነዋል። ነጋራድ ጣሚሶ እና የሳቸው ቡድኖች ሽማግሌዎች እኔ ጋር መጥተው ረጅም ሰዓት ተወያይተን የአካባቢው ችግር መፈታት አለበት ብዬ ተነጋግረን ተመልሰው እዚህ አካባቢ የሰሩት ስራ ዛሬ ለምናየው እንደዚህ ሰፊ ህዝብ ወጥቶ ለመገናኘት አብቅቶናልና ለሀገር ሽማግሌዎችም በዚሁ አጋጣሚ ምስጋና እንድታቀርቡልኝ እፈልጋለሁ። የልዩ ወረዳውና የአካባቢው ማህበረሰብና አመራር በሰላም ውሎ ስለማደር ከመጨነቅ ተላቆ ትላልቅ የልማት ተግባራትን ለመጀመር የሚያስችል አቋም ላይ ለመድረስ የተጓዙበት ርቀት ቀላል አይደለም። የክልሉ መንግስት፣ የልዩ ወረዳውና የአጎራባች ወረዳ አመራሮች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች ተናበው ተግባብተው በቁርጠኝነት የሰሯቸው ስራዎች ዛሬ የጋራ አድቢ መዶ ሆስፒታል እንዲጀመር መሰረት ጥሏል። ክልሉ መንግስት የቀጠናውን ፍጹም ሰላማዊ ማድረግ መቻል አለብን በማለት የጀመረው ነገር ስፔሻሊ የክልሉ አስተባባሪ ኮሚቴ ከልዩ ወረዳው አስተባባሪ ኮሚቴ ጋር በመሆን ከምስራቅ ጉራጌ ዞን አስተባባሪ ጋር ከኛም ሽማግሌዎች ጋር አጠቃላይ ከመላው ከልዩ ወረዳችን ወጣቱ ሽማግሌው ከሃይማኖት አባቱ ከአርሶ አደሩ ከመንግስት ሰራተኛው ከሁሉም ማህበራዊ መሰረት ጋር ተግባቦት ፈጥረን ሰላም ከምንም ይበልጣል፣ ያለ ሰላም ምንም አይነት ነገር ማሰብ አንችልም፣ ሰላምን ምናስብ ከሆነ ብቻ ነው ውጤት ማምጣት የምንችለው የሚለው ነገር ቤዚካሊ ይሄን በመተማመን ነው። ከዛ በኋላ ያን የሰላሙን ስራ እየሰራን ጎን ለጎን ህዝቡ ወደ ሰላሙን ወደ መፈለግ ሲመጣ ልማትም ግድ ነው፣ በጣም አስፈላጊ ነው ይሄን ፕሮጀክት ማስጀመር የሚለው ነገር ከህዝቡ ጋር ህዝቡን ፍላጎቱ ስለነበረ በእኛ አቅም ነው እንገነባለን ብለን ያቀናው። ዞሮ ዞሮ መላውን የክልላችንን ህዝብ ማስተባበር ስለምንችል አካባቢውን ሙሉ በሙሉ ሰላማዊ ማድረግ መቻል አለብን። ይሄን ካደረግን ሆስፒታሉን እንገነባለን ብለን ነው እቅድ አቅደን ረጅም ጊዜ ወስደን በመነጋገር ከብዙ ማህበራዊ መሰረት ጋር በመተማመን ነው ዛሬ ለደረስንበት ለመድረስ ብዙ ወጣ ወረዶችን አይተናል። ከዚህ ቀደም ህዝቡ ሲጠይቅ የነበረው ጥያቄ ተከትሎ ከመጣው የሰላም እጦት ባሻገር የዚህ የሆስፒታል ጉዳይ ከዚህ ተነጥሎ ቢታይ አይደለም። ከዛ ቀደምም በተለይ በጤና ጉዳይ ላይ ለመታከም ሆስፒታል የማግኘት ጉዳይ በዋጋም ያስከፍል ነበርና እዚህ ችግር ውስጥ ሆኖ ደግሞ ሌላ መከራ ሌላ እንትን አሳይቷል። ህዝባችን መጀመሪያ በመንግስታችን በክልል መንግስታችን ቆራጥ አቋም ሰላም ያመጣ ህዝብ የተረጋጋ ከመሆኑ ጋር ታይዞ ነው ወደዚህ ፕሮጀክት የመጣ ነውና ረጅም ጊዜ ወስደን ከህዝባችን ጋር ከወጣቱ ጋር ከሽማግሌው ጋር ከተለያየ ማህበራዊ መሰረት ጋር ብቻ አይደለም ከጎረቤታችን ምስራቅ ጉራጌ ዞን ጋር እንደገና ደግሞ ከምስራቅ መስቃን ወረዳ ጋር ከኢንሴኖ ከተማ
አመራር ጋር በቅንጅት ተቀናጅተን ያመጣነው ሰላም ውጤት ነው። ከዚያ በኋላ ነው ወደዚህ የመጣ ነው የሚል ነው። የሕክምና ተቋማት ከሰው ልጅ ሕይወት ጋር በቀጥታ የተያያዙ ተግባራትን የሚያከናውኑ እንደመሆናቸው መጠን እንደ ተቋማቱ ደረጃ የሚሰጡት የሕክምና ድጋፍም ይለያያል። በመሆኑም በአካባቢው ከፍተኛ የሕክምና ተቋማት ባለመኖሩ ላይ የሰላም እጦት ተደምሮበት ባለፉት ዓመታት ብዙ ልብ ሰባሪ አሳዛኝ ሁኔታዎች መከሰታቸውን ነዋሪዎቹ ይናገራሉ። ብዙዎች እናቶች ሞተዋል፣ ሕፃናት ሞተዋል፣ አዛውንቶች ሞተዋል፣ በተለያዩ አደጋ የወደቁ ሞተዋል። ብዙዎችን በሞት አጥተናል። በቅርብ ሕክምና በማጣታችን ልድን የሚችል አባት፣ ልድን የሚችል ሕፃን፣ ልትድን የምትችል እናት አጥተናል። ሰፊ እንግልት እሱ ማይነገር ደም እያፈሰሰች እናት ወራቤም ሳይኖር አዲስ አበባ ሌጲስ፣ እኔ ሕፃን ሆኜ ሌጲስ ኩያራ በሚኬድበት ሰዓት በዚህ በኩል ጦራ ዞርህ ነው የምታገኘው ወራቤን። ያ ሁሉ እንግልት አብቅቶ ግን ዛሬ እዚሁ መገልገል መቻል አንዱ ትልቅ ድል ነው እኔ ብዬ የምወስደው። እንደ ተከፈተና ዛሬ እዛ ሆስፒታል ላይ ወሊድ እንደወለድኩኝና እንደታከምኩኝ ነው የምቆጥረው። በተለያዩ በሽታዎች እየተሰቃየን የተለያየ ቦታ በመሄድ በመንገድ ላይ የሚሞቱ ህፃናቶች እንደዚሁም ደግሞ እናቶች በወሊድ ምክንያት ሪፈር ሲባሉ እስከሄዱ መንገድ ላይ የሚሞቱ የነበረውን እንደገና ደግሞ በልዩ ልዩ አደጋ የቆሰሉ ሰዎች በመንገድ ላይ ደም እየፈሰሰ ሐኪም ቤት እስኪደርሱ ድረስ ከመሞት ድነዋል። ይህ ሮሮ የነዋሪዎች ብቻ አይደለም፣ የጤና ባለሙያዎችም ይጋሩታል። በአፋጣኝ በሕክምና ቢረዱ ሊተርፉ የሚችሉ ታካሚዎች ሪፈር ተሰጥቷቸው በርቀቱ ሳቢያ ለህልፈት መዳረጋቸው ሲታይ እንደ ባለሙያ መሪር ሐዘንን ይፈጥራል ይላሉ። ችግሮች በጣም አሉ። እኛ እንደ ጤና ጣቢያ ደረጃ አሁን እቺ ጤና ጣቢያ እንደ ሆስፒታል ነው እየሰራች ያለችው። በጣም ችግር አለብን። እናቶች እየሞቱ ነው ያሉት። ሆስፒታል ባለመኖሩ ምክንያት በጣም እናቶች ከዚህ ወደምንልከው ሆስፒታል እስከሚደርሱ ድረስ ኃይለኛ ጉዳት ይደርስባቸዋል። በደም መፍሰስ ሊሆን ይችላል፣ ህጻናት በመታፈን ሊሆን ይችላል። ብዙ እናቶችንና ህጻናትን አተናል። ይሄ ነገር በጣም ለኛ ይከብዳል። እናቶቻችን በወሊድ ጊዜ የሚቸገሩበት ጊዜ አለ። እናቶቻችን እዚህ ይታከማሉ። ብዙ አይነቶች ወደ ሌላ የሚሄዱበት የትራንስፖርት ችግር የሚያጋጥማቸው መንገድ ላይ የሚሞቱ ሊኖሩ ይችላልና ያ ችግር እዚህ ተቀርፏል ብዬ ነው ማስበው። ካሁን በኋላ ያለው ትልቅ ዓላማን አንግቦ ረጅም ራዕይ ሰንቆ በታላቅ ድምቀት ጅማሮ የተበሰረለት የጋራ ድቤ መዶ አጠቃላይ ሆስፒታል ከውጥኑ የነዋሪዎች ጉጉት የደስታ ምንጭ መሆን ጀምሯል። ህዝብ እንዴት እየፈነደቀ እንደነበረ የዓይን ምስክር ናችሁ። ህፃን፣ ሴት፣ ወንድ ምን አይነት ራሱን እስኪ ሴት ድረስ በደስታ እኔ አባት ነኝ። የደስታ እንባ ቁጭ ባልኩበት የደስታ እንባ አፈስ ነበር። ሆስፒታሉ ትላንትና በነበረበት ደረጃ ሲደርስ በጣም እኔ ያንም ተሳትፌ ስለነበረ ሆስፒታሉ ያስፈልጋል በሚል ስናቀነቅን ነበር። ዛሬ ሆስፒታሉ እውን ሆኖ በመገኘቱ ደስታዬ ከልክ በላይ የሆነ ነው ያገኘሁት። ቶሎ ስራ ጀምሮ የስራን ውጤት ማየት ፈልጋለሁ በፍጥነት በቃ ቤተሰብ እናቶቻችን እንዲተርፉልን አይቼ ብሞት እያልኩ ነው እኔ እንደራሴ ማለት ነው። ሆስፒታሉ ስራ ጀምሮ አይቼው ብሞት ደስ ይለኛል። ዛሬ የተሰማኝ ደስታ በጣም ላቅ ያለ ነው። ለምን ብትለኝ ዛሬ ማረቆ ልዩ ወረዳ ላይ ሆስፒታል ሊመሰረት ነው። ችግራችን ሊቀርፍ ነው ብዬ ተስፋ አደርጋለሁ። ትላንትና የነበረው የሰላም እጦት ቆሞ ሰላም መጥቶ ወደ ልማት መግባትና ሰው ሚድንበት አላህ ምናልባት ዳን ብሎ ሰበብ ካደረገለት የሚድንበት ፈውስ የሚያገኝበት ነፍስ ህያው የሚሆንበት ተቋም ለመመስረት ዛሬ ወደ ፍጻሜውን ለመግባት በመጀመሩ እጅግ በጣም ደስ ብሎኛል። ለሚዶ ቲባካይ ማዳዳኔ ለሚዶ ነቸካይ ማዳዳኔ ቶሬ ፉጄ ገሳተኮኔ ቶሬ ፉጄ ገሰኖጆኔ ለሚዶ ቲባካይ ማዳዳኔ ለሚዶ ነቸካይ ማዳዳኔ ቶሬ ፉጄ ገሳተኮኔ ቶሬ ፉጄ ገሰኖጆኔ ከ700 ሚሊዮን ብር በላይ ወጪ በ5 ዓመት ውስጥ ተገንብቶ ለአገልግሎት እንደሚውል የሚጠበቀው ይህ ግዙፍ ፕሮጀክት የሚከናወነው በማህበረሰቡ ተሳትፎ ነው።
ለመሆኑ ይህንን የሚያክል ፕሮጀክት በህብረተሰብ ድጋፍ ማጠናቀቅ እንደሚቻል ወኔ የሆናችሁ ምንድነው ብለንም ጠይቀናል። ለዚህ ጉዳይ ስንቅ ሆኖ የተነሳ ነው የመላው ህዝባችን ለዚህ ጉዳይ ላይ ያለው ተነሳሽነት ወደር የሌለው። በሌላ በኩል አካባቢያችን ካሽ ክሮፕ ኤሪያ ነው። እኛ ራሳችን ወደ ሰላሙ ሙሉ ገብተን ብዙ ነገር ማስተባበር ከቻለን ይሄን ሆስፒታል ካለን ፖፑሌሽን አጎራባሽ ካሉ ዞኖች አጎራባሽ ካሉ ወረዳዎች ከሌሎች ክልሎች ጋር እንኳን ብንቀናጅ ይሄን ልንፈጽም እንችላለን። ይሄን ለመፈጸም የውስጥ አንድነታችን አሁን ያለው የውስጥ አንድነታችን አለመበታተናችን አንድ ላይ ሰብሰብ ብለን ይሄን ጉዳይ እንጨርስ። በዚህ ጉዳይ ላይ ልዩነት የሚፈጥር አንድም የዚህ አካባቢ ተወላጅ የለም። ይሄ ትልቅ ስንቅ ነው ይሆናል። ስለዚህ እንድንገባ ከገፋፉን ነገሮች አንዱም አቅማችን ስንጀምርም ይሄ ሆስፒታል በዚህ ነው የተጀመረው። አሁንም ቢሆን ሙሉ የህዝባችን አቅም ነው። ወደ ህዝብ ስንገባ እንኳን ምንም ነገር ባይኖረኝ አንድ ዶሮ አላጣም የሚል ህዝብ አለ። ምንም ነገር ባይኖረኝ ለምን የቀን ሰራተኛ ሆኜ የቀን ስራ ሰርቼ ለዚህ ሆስፒታል ማድረግ የሚገባኝን አደርጋለሁ፣ ሆስፒታል ብቻ ይጀመር የሚል የመላው ህዝባችን ሞቲቬሽን ነው። መንግስት ሰራተኛ የወር ደሞዙን ሰጥቷል፣ እየተቆረጠ ነው። ሆስፒታሉ እስኪጠናቀቅ ድረስ ደሞዝ ይቆረጥ እያለ ነው። ይሄ ብቻ መደለም የተለያየ ቦታ ላይ ያሉ የብሔረሰብ ተወላጆች በያሉበት ቦታ ላይ ድጋፍ እናደርጋለን እያሉ ነው። መላው ህዝባችን ጋር ያለው ሞቲቬሽን መነሳሳት እውነት ለመናገር እጅግ በጣም ፔን ያለው እኛ ከጠነከርን አመራሮች ከጠነከርን በአግባቡ ማኔጅ ካረግን እኔ አቅም አለ ህዝቡ ጋር ስሜት አለ ጥሩ ነው የሚል ነው። ከጤና ሊቀድም የሚችል ከቶ ምንም የለም። ጤና ውድ ሀብት ናት ያለው የአካባቢው ነዋሪ ሲያምኑት ይታመናል፣ ሲመኩበት ያስመካል። ይሄው እስከ ግንባታ ፍጻሜው መጠናቀቂያ ያለውን ሁሉ ያለ ስስት ሊለግስ ቃል ገብቷል። እንኳን ንብረት ህይወት ለመስጣት የወሰነ ህዝብ ነው። ከችግር ከመከራ የተማረ ትውልድ ስለሆነ የማህበሩ ቁርጠኝነት ከኔ ጀምሮ ደም ሽጠን ደም እስከ መሸጥ እንደርሳለን ብሎ በቁርጠኝነት የተነሳሳ ህዝብ ነው ያለው። እኔ አሁን 73ኛ ዓመቴን ይዤው ለኔ አይደለም ይሄን የሚሰራው ለኔ አይደለም ለትውልድ ነው። በጣም ቁርጠኝነታችን ሀይ ነው ከትንሽ እስከ ትልቅ ድረስ። በጣም እስቲል እኔ ጤና ባለሙያ ነኝ። ጤናዬንም ስራዬን እየሰራው በትርፍ ጊዜ እንኳን ሄጄ ጉልበት ስራ ሁላ ሰርቼ የማገለግል ይመስለኛል። ለምን አልቆ ዛሬ ጅማሬው ነውና ፍጻሜው ደግሞ እንደዛ እንደሚሆን ስለማምን ያማረ እንደሚሆን ስለማምን እያንዳንዳችን ያለው በገንዘብ ያለው በሆነ ነገር ያለው በጉልበት እንደሚያገለግል በጣም እርግጠኛ ነኝ። ህብረተሰቡ ደግሞ ከዚህ በላይ ህይወቱንም ይሰጣል። በነገራችን ላይ እኔ ባለሙሉ እምነት ነኝ። ህዝቡ ካለው ከደረሰው በደል አንፃር የለበሰውን ሽጦ ይሄን ህንጻ ያስጨርሳል። ህዝብ ከዚህ በላይ ህይወቱን ሰጥቶ ይሄን ሆስፒታል በአጭር ጊዜ ውስጥ ለአገልግሎት ያውላል። ይህ ሆስፒታል በማረቆ ልዩ ወረዳ ይገንባ እንጂ አገልግሎት የሚሰጠው ግን አስተዳደራዊ ወሰን ሳይገድበው ለሰው ልጅ በሞላ ነው ያሉት ደግሞ በኦሮሚያ ክልል የአጎራባች ቀበሌያት ነዋሪዎች በሆስፒታሉ መጀመር ደስታቸውን ገልጸው እኛም የግንባታው አንድ አካል ነን ብለዋል። ይሬኝ ዋን ሁንዳፉን ቶላዋን ተፈ ደገርሳ ሶታ እሙ አመነም ተኮ ደገረምኔ ይህ ሆስፒታል የማረቆ ሀብት ብቻ አይደለም፣ በጋራ የምንገለገልበት የጋራችን ነው። ስለዚህ ግንባታውን ለማረቆ ህዝብ ብቻ አንተወውም፣ እኛም የቻልነውን እናደርጋለን። ምክንያቱም ይህ ለኛ ልዩ እድል ነው። በአቅራቢያችን ሆስፒታል ማግኘት መቻላችን አስደስቶናል። እኛ በገንዘብም በጉልበትም ከወንድሞቻችን ከእህቶቻችን ጎናለን። ካናቲ እንዴ ገራ ነው ያረሙ በርባቺሳችሁ በርባሪ ተናገረከያ ወምቶ አገኘራ ወነ ሁንዳ አገኘራ ዛሬ በጣም ደስ ብሎኛል። ይህ ሆስፒታል እዚህ መገንባቱ በርቀት ምክንያት ይደርስብን የነበረውን እንግልት ይቀንስልናል። ስለዚህ ማረቆ፣ ስልጤ፣ ጉራጌ ሳንል በጋራ ገንብተን በጋራ እንጠቀመዋለን። ይህንን ያደረገልን መንግስት ደግሞ እናመሰግናለን። ታኤ ባዬ ነጠቀመኒ ባዬ ነላለኒ ባዬ ነላ ነንትን ነቀርቃራኒ ወጅን ጅራኤ ሆስፒታል ማለት ትልቅ ልማት ነው። ማንንም ብሔርን ማይጠቅስ ነው። እንደ ውሃና ፀሐይ እኩል እንደሆነ ለእኩልነት የሚገባው ነው። ደግሞ ቦታም ደግሞ ለሁሉም አቅጣጫ እኩል ስለሆነበት ለኛም ደስተኛ እኔ እንደራሴ ደስተኛ ነው። ህዝቡም ያው እንደዛም ሁሉም ደስተኛ ነው። ሆስፒታል በዚህ ይሰራል በማለታችን አራት ክልል ሆነ ስልጤ ሆነ ሁሉም ተደስቶ
እየተቀበለ ነው። በምንም ሆኖ አሁን በብርም ሆነ በጉልበትም ሆነ በእውቀትም ሆኖ አሁን አብረን እንሰራለን። ማህበረሰቡ የማደግ የመበልጸግ ጉጉቱና ነገ የሚያየው ተስፋ ዛሬ በፊቱ ላይ ይነበባል። ቁርጠኝነቱ፣ ወኔው ከድርጊቱ ከንግግሩ ይቀዳል። ቃል ኪዳኑ ጽኑ ነው። ነገር ግን አንድ ነገር አደራ ይላል። የሀብት አሰባሰቡ፣ የሀብት አስተዳደር፣ የግንባታ ጥራትና ጊዜ ገደቡ በጥብቅ ቁጥጥር እንዲመራ ይጠይቃል። ስሜት ውጤት ፍሬያማም አይደለም። ስሜት አንድ እንደ አገዳ እሳት ቦግ ብሎ ነፋስ ሲነካው እንደሚጠፋ እንዲሆን አንመኝ። አመራሩ እንደጀመረ ትጋት በንቃት ታታሪ ሆኖ እንዲያስፈጽም አደራ እና ኮንትራክተርን ከዚህ ወረዳ ልዩ ወረዳ ህዝብ የተረከበውን አደራ በንቃት 24 ሰዓት ሰርቶ ከታሰበው ጊዜ ቀድሞ ጨርሶ ልንሸልመው እንፈልጋለን። ምኞቴ ይሄ ነው። መንግስት እንደ መንግስት ግን እውቅናውን ቀጥሎ በማቴሪያል በህዝብ የማይቻሉ በመንግስት የሚመጡ ተደራሽ ሊያደርግልን እንዲገባ እኔ መንግስትን እጠይቃለሁ። በህዝብ ስም፣ በእናቶችም፣ በሴቶችም፣ በህፃናትም ስም ሆኜ የዛሬ ደስታ ሆኖ የሚቀጥለው ለኛ የሚያስፈልጉ ባለሙያዎች የሚያስፈልግ ከህዝብ አቅም በላይ የሆነ ማቴሪያል መድኃኒት ስንደገፍ ነው። ለዘመናት በመንግስትና በህዝብ መካከል አለመተማመን እንዲፈጠር ሲያደርግ የነበረው የግንባታ መጓተትና የሀብት ብክነት በዚህ ሆስፒታል ግንባታ ሂደት አይታሰብም ያሉት የልዩ ወረዳው አመራሮች ለአሰራር ጥሰት የማይመች የአሰራር ስርዓት መስርተናል ይላሉ። በታለመለት ጊዜ ለመጨረስ አንደኛው የኛ ቁርጠኝነት ቀን ከሌሊት መስራት አለብን የሚል ኮሚትመንት አለኝ። በታለመለት ጊዜ ለመጨረስ የዓለም የኢንፍሌሽን ሬቱ የሀገራችንም በጣም ከቀን በቀን ስለሚጨምር ይሄን የተከተለ እኛም ፈጥነን መስራት አለብን። ለዚህ በታለመለት ጊዜ የዋጋ ጭማሪዎች በተለያዩ ነገሮች ሲመጡ መሀንዲሶች ጋር የሚፈጠር ነገር ሊኖር ይችል ይሆናል። እኛም ጋር ሀብት አሰባሰብ ላይ ሊፈጠሩ የሚችሉ መዘግየቶች እንዳይኖሩ ለዚህ በራሱ ኮሚቴ አደራጅተን በአግባቡ የምንሰራ ነው የሚሆነው። አንደኛው በዚህ አግባብ ያለንን ቁርጠኝነትና ኮሚትመንት የጀመርናቸው ነገሮች አሉ። የጋራ ከዚህ ውጪ ያሉ ተወላጆችም የጀመሯቸው ነገሮች ስላሉ እሱን እናጠናክራለን። ሀብት አሰባሰብና ሀብት አድሚኒስትሬሽን ላይ ሊገጥመን የሚችለው ፈተና የሚነሳው ነገር እሱን ከወዲውኛ ቀርፈናል ነው ብለን የምንለው። የቀረፍነው እንዴት ነው? ከመንግስት አመራር ጋር እንዳይገናኝ ፕሮጀክት ጽህፈት ቤት አቁመናል። አካውንት ሌላ አድርገናል። የሚሰበሰበውንም ሀብት ጭምር የመንግስት አመራሩ ምን የሚነካበት መንገድ እንዳይኖር አድርገናል። የመጀመሪያውና ቁልፍ ጉዳይ የተሰበሰበ ሀብት በአግባቡ የማስተዳደር ጉዳይ ነው። ይሄ የሚነሳው በተለያዩ ጊዜያቶች ከዚህ ቀደም ህዝቡ ጋር የገባ እምነት ማጣት አለ፣ ያነሳል። ተገቢነት ያለው ነው። ይህን ፕሮጀክት ለመጀመር ስናስብ ህዝብ ለማዋያ ስናስብ ይሄን እንደ አንድ ኢሹ ነው ያስቀመጠው። ስለዚህ አንደኛው በጣም በህዝብ ታማኝነት ያላቸው ተወዳጅ ያላቸው ታማኝ የአካውንት ባለቤቶች ከፕሮጀክት ጽሕፈት ኃላፊ ጋር አቋቁመን አካውንት ከፍተናል። ሁለተኛው ይሄ አካውንት የሚመራበት ዲሲፕሊን አለ። ለየትኛውም ለአስተዳደር ስራ አይወጣም። ይሄ ለየትኛውም አስተዳደር ስራ በሌሎች እንደየትኛውም መንግስት መድቦ በሚያሰራቸው የተቋማት በጀት በአስተዳደር ጽሕፈት ቤት እየተመራ የአስተዳደራዊ ወጪዎች እየወጡ ነው። ለአስተዳደር ወጪ ተብሎ የሚወጣ ወጪ የለም ከሚሰበሰብ ሀብት ላይ። አንደኛው ይሄ ነው። በአስተዳደራዊ ወጪ በፕሮጀክት ጽሕፈት ቤት ለሆነ ስራ ተብሎ የሚወጣ ብር የለም። ስለዚህ በቀጥታ ጨረታው በዲሲፕሊን ተመርቶ በወጣ በጨረታ ስርዓት ላይ ያሸነፈው አካል ስራውን ሲሰራ እነዛ የሚመለከታቸው አካላት አሰራሩ ጠብቆ ሲጠየቅ ወጪ አውጥቶ የሚያስረክቡበት ነው። ከዛ ውጪ በየጊዜው እንገመግማለን፣ እንደ አብይ ኮሚቴ እንከታተላለን። ኢቭን እንኳን በተሳሳተ መንገድ የተፈጸመ ነገር ካለ የማይዳግም ህጋዊ አስተዳደራዊ እርምጃ እየወሰን ለህዝብ እናሳውቃለን። በእርግጠኝነት ምንም ጥርጥር የለውም በፍጹም በሆነ ጥራትና ታማኝነት ለመስራት ለመምራት እንደ ፊት አመራር ዝግጁ ነን። ለቤዶ ጢባካይ ማዳታኔ ለቤዶ ነቸካይ ማዳታኔ ቶሬ ፉጄ ገሳተኮኔ ቶሬ ፉጄ ገሰኖጆኔ ለቤዶ ጢባካይ ማዳታኔ ለቤዶ ነቸካይ ማዳታኔ ቶሬ ፉጄ ገሳተኮኔ
ዶሬ ፉጄ ከሰኖ ጆኔ ጠዋት ተመርቶ ማታ መርካቶ የሚሸመትባት አማካኝ ቦታ ላይ የምትገኘው ማረቆ ምቹ ቦታና የአየር ንብረት ታታሪ ህዝብና በቂ ሀብት ያላት ልዩ ወረዳ በመሆኗ የኢንቨስትመንት ቀጠና መሆን እንደሚገባት የተገለጸ ሲሆን ለዚህ ግን አስተማማኝ ሰላም ማስፈን ያስፈልጋልም ተብሏል። ይሄ አካባቢ ከዚህ በፊትም ነግሬያቸዋለሁ፣ የልማት ኮሪደር እንዲሆን እንፈልጋለን። ብዙ ፋብሪካዎች ወደዚህ እንዲመጡ እንፈልጋለን። ብዙ ሆቴሎች ወደዚህ እንዲመጡ እንፈልጋለን። በቅርብ ርቀት የሚገኝ ቦታ ስለሆነ ምርቶች ከተመረቱ በኋላ ትንሽ ፕሮሰስ ተደርገው ወደ አዲስ አበባ ቅድም አስተዋቂው እንዳለው ጠዋት ተመርቶ ከሰዓት መርካቶ የሚሆኑበት ቦታ ስለሆነ ጠንክራችሁ እንድትሰሩ አሳስባለሁ። ከወንድሞቻችሁ ጋር ያላችሁ ግንኙነት በቅርብ ጊዜ በተሟላ ሁኔታ ተፈቶ ጉራጌ ማረቆ የሚባል ነገር ቀርቶ ሁለታችሁም በጋራ የምትሰሩበትና ሁለታችሁም በጋራ እዚህ ቆሼ ላይ የምታዝናኑበት፣ ሁለታችሁም በጋራ እንሴኖ ላይ የምታዝናኑበት፣ ሁለታችሁም በጋራ ቡታጀራ የምታዝናኑበት ጊዜ ሩቅ አይሆንም። ይሄ ነገር እንዲመጣ በጋራ መስራት፣ በጋራ መጠንከር መቻል አለባችሁ። ክፍተት ለሚሰጡ ሰዎች፣ ህዝብን ከህዝብ ለሚያቃርኑ ሰዎች እንደዚህ ተደርገሃል ብለው የኋላ በደል እያነሱ ህዝቡን በህዝቡ ከሚያስነሱ ሰዎች አደብ እንዲገዙ በየቦታቸው ምከሯቸው። የዚህ አካባቢ ነዋሪ በሳት የተነጠረ ወርቅ በመከራ የተፈተነ ህዝብ ነውና የግጭትን መሪርነትና የሰላምን ጣፋጭነት በተግባር ያውቃል። በዚያ ሁሉ ሂደት ያተረፈው ጭንቀትና ሐዘን ብቻ መሆኑንም ተረድቷል። አሁን ለዚያ ቀጠና ሰላም ውድ ሀብት ናት። ሰላም እጦት መፈጠር የለበትም። ይሄንን ደግሞ በመጀመሪያ ይሄንን ማቆም የሚችለው ሰው ልጅ ነው። ሰው እርስ በርስ ሲግባባ ሰላምን ማስቀጠል ይችላል። መቻቻል ወይም ደግሞ መቻል ለነገ ተብሎ ዛሬን መቻል ነው። አንበሳውን ድርሻ የሚወስደው ግን ሶስት አካል ነው የሚል እምነት አለኝ። አንደኛው የመንግስት አካላት ትልቁን ድርሻ ይወስዳሉ። ከፖለቲካነት ወጥቶ ማህበረሰብነት፣ ሰውኛነት ሰውን እንዲኖር ከማድረግ አንጻር ይህንን ለማህበረሰብ ሰላም ይቀድማል ከሁሉ ነገር ብሎ ማስጨበጥ፣ መንገር፣ ማስረዳት፣ መስበክ የመንግስት አካላት ትልቁን ድርሻ ይወስዳሉ ብዬ አምናለሁ። ይሄ ለምንድን ነው የሚለው ብዙ ጊዜ አይተህ ከሆነ ማህበረሰቡ ተጣልቶ መጨረሻ ሲታረቅ ምን ነው የሚባለው? ፖለቲከኛ ነው ያጣላን ይላል። ስለዚህ እኔ ያልተጣላውም ማለቱ ነው። ጎረቤቴ ነው፣ ጓደኛዬ ነው፣ ዘመዴ ነው፣ አማቼ ነው ይላል ህዝቡ። ይህ ማለት መንግስት ባለስልጣናት ወይም ደግሞ ፖለቲከኛ ትልቁን ሚና ይወስዳሉ ማለት ነው። ስለዚህ እነሱ ማህበረሰቡን ማስረዳት፣ ማንቃት፣ አብሮነትን ማስቀደም። ሰላም ባይኖር ስለ ሆስፒታል አናውራ። መጀመሪያ የሚቀድመው ሰላም ነውና ሰላም ብዙ ጊዜ ሰላም ሳይሆን ያሳለፍናቸው ጊዜያቶች ለቅሶ ብቻ ነው ያተረፍነው። እያንዳንዱ ቤት ሀዘን ነው እንጂ ያተረፍነው እናትን ከልጅ የማትረፍን ህይወት ነው እንጂ ያተረፍነው ምንም አላተረፍንም። በፍቅር ግን በማውራት የሆነ ነገር በመተሳሰብ ብዙ ነገር ወደ ትልቅ ደረጃ እንደርሳለንና ሞት ካሁን በላይ ይብቃ። በቃ የሆነ ነገር መነቋቋር ከሌ የሚባለው ነገር ቀርቶ በፍቅር የሆነ ነገር ቢኖር እንኳን አውርተን ማፍታትን አውርተን በቃ የሆነ ነገር ሆነን ማሳለፍን ብል እኔ መርጣለሁና ሰላም ምንም ነገር አላመጣልንም። እያንዳንዱ ቤት ሞት፣ እያንዳንዱ ቤት ለቅሶ፣ እያንዳንዱ ቤት ሀዘንን ይዞልን ነው እንጂ የገባው ምንም ለውጥ አላመጣልንም። ሰው ሁሉ በሰላም አግኝቶ መኖር አለበት። እኔ ማረቆ ብቻ ሰላም አግኝቶ በመላው ኢትዮጵያ በሀገራችን ሰላም ሰፍኖ 24 ሰዓት ተንቀሳቅሰን ከድህነት ጋር ተዋግተን ለውጥ ማምጣትን ነው የምንፈልገው። የገራድቢ መዶ ሆስፒታል ለአካባቢው የጤና ተቋም ብቻ አይደለም፣ ልማትን ይወልዳል እንዲሉ ከጤና ትሩፋቱ ባሻገር አያሌ ማህበራዊና ኢኮኖሚያዊ በረከቶችን ይዞ ይመጣል። በዚህ ወረዳ ውስጥ ያለው ህዝብና ዙሪያው ላይ ያለው ህዝብ ልዩ የሚያደርገው በአቅራቢያ በራሱ ቤት በራሱ ቋንቋ ተናግሮ በመንደሩ ተናግሮ ያለበትን ህመምን በአግባቡ አስረድቶ ያለበትን ችግር በአግባቡ አስረድቶ ሊቀረፍለት የሚፈልገውን ነገር በማግኘቱ በጣም ልዩ ያደርገዋል። የትኛውም
በሆስፒታል መታከም የሚገባቸውን አገልግሎቶችን በአጭር ቦታ ጊዜ ተገቢ ያለ ገንዘብ መጉላላት ሳይኖር ጊዜውን ይቆጥባል፣ ኢኮኖሚካሊ ይቆጥባል፣ ህዝብ ያስተሳስራል። ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ፋይዳ አለው። ሰፊ የሥራ እድል አለው ውስጡ ላይ ለማረቆ ህዝብ ብቻ አይደለም። ይሄ ሆስፒታል በዙሪያ ላይ ያሉትን ብዙ ማህበረሰቦች አሉ። በዚህ ዙሪያ ላይ ጉርቤታችን ላይ ስልጤ አለ፣ በዚህ በኩል ኦሮሞ አለ፣ በዚህ በኩል ቤተ ጉራጌ አለ፣ ምስቃኑ ቤተ ጉራጌ አለ። ስለዚህ እነዚህን መላ ህዝቦችን ያስተሳስራል። በዘመነ ስልጣኔ ወቅቱን የዋጀ መሰረተ ልማት ማስፈለጉ ምርጫ አይደለም። በመሆኑም የዚህን ማህበረሰብ የማደግ የመልማት ጥረት በራስ ብቻ ተወጣው ተብሎ የሚጣልበት ዕዳ እንዳልሆነና የክልሉ መንግስት በሚችለው ሁሉ እንደሚያግዝ ቃል ገብቷል። እዚህ አካባቢ የጀመርነው የልማት ስራ ተጠናክሮ ይቀጥላል። በደንብ ነው የምናግዛችሁ። ተጠናክሮ ይቀጥላል። ዛሬ የምንጀምረው ሆስፒታል ምንም እንኳን በልዩ ወረዳው አቅም የሚሰራ ቢሆንም ሁላችንም የየራሳችን አስተዋጽኦ እናደርጋለን። በተለይም የምስራቅ ጉራጌ ዞን አስተዳዳሪ እዚህ ያሉ ይሄ ሆስፒታል ተሰርቶ እስከሚያልቅ ድረስ ከነ አቶ ጀማል ጋር ሆነው ሆስፒታሉ የጋራቸው ነውና በገንዘብም በእውቀትም አስፈላጊውን እርዳታ ያደርጋሉ። የማዕከላዊ ኢትዮጵያ መንግስትም ሁኔታዎች በፈቀዱት መጠን ይሄ ሆስፒታል ተጀምሮ እስከሚያልቅ ድረስ ከመንግስት በጀትም ይሁን ሌሎች ልዩ በጀቶች በማፈላለግ ሆስፒታሉ በአጭር ጊዜ ተሰርቶ አገልግሎት እንዲሰጥና ለህዝቡ ተጠቃሚነት እንዲውል የበኩላችንን አስተዋጽኦ እናደርጋለን። እናግዛቸዋለን። በደንብ አድርገን ነው፣ ከልብ ነው የምናግዛቸው። ስኬት የአንድነትና የጥረት ውጤት ናት። ይህንን ታላቅ ግንባታ አጠናቆ በታለመለት ጊዜ ለአገልግሎት ክፍት ለማድረግ የሁሉንም አካል ያልተቋረጠ ርብርብና ድጋፍ ይጠይቃል። 50 ሎሚ ለአንድ ሰው ሸክም ነው እንዲሉ እያንዳንዳችን የቻልናትን ያህል ጠጠር በመወርወር ትልቁን ሆስፒታል ገንባ የሚል ጥሪም ቀርቧል። ተግተን እጅ ለእጅ ተያይዘን ይሄን ሆስፒታል ከግብ እናድርስ። ደከመን ሰለቸን ሳነን በምንም አይነት መንገድ ይሄን ሆስፒታል ከግብ ማድረስ አለብን። ሁሉም ይመለከተኛል ብሎ ማበርከት ይኖርበታል። አርሶ አደር፣ አርብቶ አደር፣ ነጋዴ፣ ደሞዝተኛ ሁሉም ባለው ነገር በሀብትም በእውቀትም በጉልበትም ሴት ወንድ ሳይል ትልቅ ትንሽ ሳይል መንግስት ሳይል ህዝብ ሳይል ሁሉም መረባረብ አለበት። ለዚህ ብቻ ሳይሆን ሌላም ሀገር ላለ ሆስፒታል ለጤና ጣቢያ በተመሳሳይ ሁሉም ትኩረት መስጠት አለበት። ይሄ የአመራር ብቻም አይደለም፣ መላው ህዝባችን በየደረጃው የተለያዩ ወዳጆችን፣ የተለያዩ ጓደኞችን፣ የተለያዩ ማህበረሰቡን የማስተዋወር ስራም ጨምር አለበት። የራሱ ብቻ ኮንትሪቢዩት ማድረግ ብቻ አይደለም፣ በተለያየ መንገድ ነው። ይሄ ፕሮጀክት በነገራችን ላይ መላው ህዝብን የሚያስተባብር ነው ብለናል፣ የሚያሳስር ነው ብለናል። ማረቆን ልዩ ወረዳ ህዝብ ብቻ አይደለም፣ በአጉራባች ዞኖች በአጉራባች ወረዳዎች ያሉ ህዝቦችንም የሚያሳስር ነው። ስለዚህ መላው የአጉራባች ዞን ወረዳ ህዝቦች በተለይ ደግሞ የምስራቅ ጉራጌ ዞን፣ ስልጤ ዞን በጉሩትና ደግሞ ኦሮሚያ ክልል አለ። እነዚህ አካላት በሙሉ ድጋፋቸውን እንዲያደርጉ ጥሪን አስተላልፋለሁ። ያስጀመርነውን ፕሮጀክት እውን ለማድረግ ሁሉም ተወላጅ በልዩ ወረዳችን ውስጥ ያለው በክልላችን ውስጥ ያለው ከክልል ውጪም ያለው አገር ውስጥም ከሀገር ውጪም ያለው እኛ ግልጽ በሆነ መንገድ ለመስራት ግልጽ የሆነ አሰራር ይዘን ተነስተናል። ሁላችሁም በዛሬው ፕሮግራም ያልተገኙትም የተገኙትም በግልጽ ከዚህ በኋላ በአንድነት በመተባበር በመደማመጥ ይሄን ፕሮጀክት እውን እንድናደርግ ርብርብ ሁላችንም ማድረግ አለብን። ሁላችንም ታሪካዊ አሻራ ማኖር መቻል አለብን የሚል መልእክት አለኝ። ጤናና ሰላም የአንድ ሳንቲም ሁለት ገጽታ ናቸው። ካለ ሰላም ጤና፣ ካለ ጤና ሰላም የለም። በመሆኑም ሁላችንም ጤናማ ለመሆን ሰላማችንን መጠበቅ፣ ሰላማችንን ለማረጋገጥ ደግሞ ጤናችንን መጠበቅ ግድ ይለናል። የሁሉም ጥያቄዎች እውነተኛ መልስ፣ የሁሉም ችግሮች ትክክለኛ መፍትሄ፣ የሁሉም ጉዞዎች ምቹ መዳረሻ ሰላም ናትና ሁሉንም መልካም ነገሮች በሰላም ውስጥ እንፈልጋቸው። ሰላም ለኢትዮጵያ። ለሚዶ ጢባካይ ማዳዳኔ ለሚዶ ነቸካይ ማዳዳኔ ቶሬ ፉጄ ገሳተቆኔ
ture fuje kesano jone elevido tibakai mahadadane elevido chakai mahadadane ture fuje kesfata kone ture fuje